የዛሬው ቪዲዮ እጅግ በጣም አስገራሚ ነው። ሁላችሁም ላይክ እያደረጋችሁ ይሄን ቪዲዮ ጀምሩት። ወደ ቪዲዮ ራቁቷን ምንድነው? ምን ውስጥ ነው የምታጠምቋቸው? ምን ውስጥ ነው ይሄ? አሁን ቀድሳችሁት ነው ባርካችሁት ነው? ምንድነው ይሄ ወንዙ? ዝም ብሎ ጥርቅምቅም ይሄ ሽንቱ ምኑ ጥርቅምቅም ብሎ ከከተማ ሰብስቦ ያመጣውን ቆሻሻ ውስጥ ትዘፍቋችኋላችሁ። አይምሯቸው በዛው ይደፈናል። ይሄው አንሰማም አንናገርም ብለው እንደዚሁ ለሰይጣን እንደተገዙ ይቆያሉ። ኧረ ተው ጋብ እያላችሁ የቪዲዮ በተቻለ ፍጥነትና በተቻለ ሁኔታ ሁሉ ለጠበቃ ሰብለ አሰፋ እንዲደርሱላችሁ ላይክ፣ ሼር፣ ዲዩት ሪፖርት እንድታደርጉልኝ በአክብሮትና ማናት ጠበቃ ሰብለ አሰፋ ሚዲያው ላይ ከጋር ኦኬ፣ ለባሮክ ቪዲዮ ሰራችሁ ዛቤ ሲፈጥር እና እንዲሁም አንዳንድ ሚዲያ ላይ ወጣ ያሉ በወንጀል ሊያስጠይቁ የሚችሉ ተግባራትን ሰዎች ሲፈጽሙ በወንጀል ጠያቂነት አላቸው እነኚህ ጉዳዮች ብላ ቪዲዮ የምሰራ ሰው ናት። ሁላችሁም እንደምታውቁት ጠበቃ ሰብለ አሰፋ የኦርቶዶክስ ምዕመናንን በሙሉ ያስከፋ ተግባር የፈጸመችዋን ልጅ ስዕል አድኖን ስትቀድ የነበረችዋን ልጅ ላይ ቪዲዮ ለመስራት ደቂቃ አልፈጀባትም። በህግ ያስጠይቃል፣ ገለመን ያስጠይቃል ስትል ነበር። ኦፍ ኮርስ ልክ ናት፣ ያስጠይቃል። ነገር ግን ይህ ባሮክ የሚባል ልጅ ስሙን ባልሳሳት እንትን የቀደደችዋ ስዕል አድኖን የቀደደችዋ ልጅ እናት ቤት ሄዶ ያን ሁሉ ዛቻ ሲያደርግ፣ ያን ሁሉ ማስፈራሪያ ሲያደርግ፣ ያን ሁሉ ህገወጥ ተግባር ሲፈጽም ጠበቃ ሰብለ አሰፋ አንዳች ቪዲዮም አልሰራችም፣ ምንም ነገር መናገርም አልፈለገችም። ስለዚህ ጠበቃ ሰብለ አሰፋ ሚዛናዊ እኔ እኮ እግዚአብሔር በጣም ኩል አያፍሩ። ቪዲዮ መስራት እኮ ግዴታ አይደለም። ጠበቃ ሰብለ አሰፋ በምትከተለው ሃይማኖት ጉዳይ የሚነሱ ጉዳዮች ሲፈጠሩ እሷ የማትፈልገውን ነገር ብቻ የምትቃወም ሳይለንት ኢዝ ዘ አማውንት ኦፍ አክሴፕታንስ ነው አይደል? ዝምታ እንደ መስማማት ይቆጠራል። አንተ ራሱ ዝም ማለት እኮ እንደ መልስ ይቆጠራል። ግዴታ አይደለም ቪዲዮ መስራት ተግባር በህግ ሊያስጠይቅ የማይችለው ለእያንዳንዱ ሰው ጉዳይ መታ የምትሰራ ሰው የዚህ ልጅ ጉዳይ ያልሰራችው በልጁ ጉዳይ ባሮክ በሰራው ስራ ስለምትስማማ ነው። ስለዚህ ገለልተኛ ያልሆነች፣ ነፃ ያልሆነች፣ ፍትሃዊ ያልሆነች፣ ሚዛናዊ ያልሆነች ጠበቃ መሆኗን በደንብ አይቻልም። ባይዘው ይሄ ቪዲዮ ደግሞ ደሴ ምስጥሩ ድንጉላውንም ይመለከታል ማለት ነው። የህግ ባለሙያ ገለልተኛ ነው ሊሆን የሚገባው። ኦልዌይስ ከህግና ከሀቅ ጋር ሊቆም ሲገባ ከራስ ሃይማኖት ጋር የሚፈለገው ፖይንት ሲመጣ ዝም፣ የማይፈለገው ፖይንት ሲመጣ መናገር ተገቢነት የለውም። ሲጀመር አንተ ልጅቷ ያንን ተግባር ስትፈጽም መች ቪዲዮ ሰራ? መች ተቃወምክ? አሁን ዘለ ጠበቃ ሰብለ ጋር መተህ እንደዚህም ቡር ማለቱ አስፈላጊ ነው? አንተ ራሱ ፍትሃዊ ነህ፣ ሚዛናዊ ነህ። አንተ ራሱ በመጀመሪያ ሁሉን ነገር በቃ እንደዚሁ ሽቅሽቅ አድርጋችሁ ማለፍ ነው የምትፈልጉት። አንተ ያልሰራኸውን ቪዲዮ ሌላው ሰው እንዲሰራው ለምን ትጠብቃለህ እንዴ? ሁለተኛ ደግሞ ያ ሁሉ ዛቻ፣ ያ ሁሉ ማስፈራሪያ፣ ያ ሁሉ የግድያ ወሬዎች ብለሃል። የቱ ጋር እስኪ አምጣና አሳየን። የቱ ጋር ነው ዛቻው? የቱ ጋር ነው የእንገላታለን መልእክት ያስተላለፈው? አምጣና አሳየን። ሰሞኑን የሆነው ነገር የሚያናድድ አይደለም። ባሮክን ይቅርና አይደለም ብሩክን ይቅርና አይደለም ሌላ ይቅርና የዛች የህመምተኛዋ ልጅ እናት እንኳን አሟታል። ስለ ድንግል ማርያም አሟታል። የጠላቴ ጠላት ወዳጄ ነው እንዲሉ ብሩክ ለመናፍቃን የራስ መታት የሆነ ልጅ ነው። ልብ በል። ለፕሮቴስታንት አላለም። ፕሮቴስታንቱ ስላሉ ከሃዲያን ስለ ፕሮቴስታንት አይደለም። ለመናፍቃን ራስ ምታት ነው። በሶሻል ሚዲያ ካልቻሉት ልጅ አንዱ ነው። አገኙት ማለት ነው። ለእናትየው አዛኞ ነው መጥ ስሙት፣ ተቆረቆሩ። በቅርቡ ሃይማኖታችንን ክደናል ያሉ እንኳን ሳይቀር ልጅቷን ላይቭ ይዘው ገቡ። ተመልከት። ሶሻል ሚዲያውን የሚያጦዙት መናፍቃኖቹ ናቸው። እውነተኛ ፕሮቴስታንቶች ልጅቷ ያደረገችውን ድርጊት ተቃውመዋል። ስህተት ነው ብለዋል። ፕሮቴስታንቶቹ በህግ ትጠየቅ ያሉ ትጠየቅ ብለው ከእውነት ተቃውመዋል። መናፍቃኑስ ነገሩ ሌላ። ሊበሏት ያሰቧትን አሞራ ጅግራንሽ ነው ምናምን ነገር ይሏታል።
ሊያሳስሩት የፈለጉትን ልጅ ቀድሞ ማለት ነው በሌላ ጌም ወንጀለኛ ነው ብለውታል። ይሄ ልጅ ቅድም ልክ እንዳልኩ ተፈቶ አያውቅም። መስቀል ቢመጣ በሰበብ እስር ቤት ነው። ጥምቀት ቢመጣ እስር ቤት ነው። የሲኖዶስ ጉባኤ ሲመጣ እስር ቤት ነው። መከራውን እያየ ያለን ለእምነቱ በእውነት ለመናገር ይሄ ነው እየተሰራበት። ኦርቶዶክሳውያን ንቁ። ስርዓት ያለው ሰው ብቻ ሳይሆን አንዳንዴ በጥባጭ ሰው ያስፈልጋል ይላል ፖለቲካው። ይሄ ለፕሮፓጋንዳም ለምን የሚያመጣ ቢያንስ ነገሮችን የሚያሸብር ቢያንስ ባሮክ በጥባጭ አይደለም። ቀናይ የቤተ ክርስቲያን ልጅ ካጠፋ ይቀጣ በስነ ስርዓቱ። አጥፍቷል ወይ ነው? አላጠፋም። እግዚአብሔር ከረዳን ድንግል ማርያም ከረዳችን የልጅቷ ወላጅናት እየመጣች ነው። ይሄን ቀረጻ ባደረግንበት ሰዓት እንኳን አቋርጠን እያወራን ነው። እውነቱን ይናገራሉ የነበረውን ነገር። ይህች እናት እንድትንገላታብን አንፈልግም። የኔም እናት ናት፣ የሁላችንም እናት ናት፣ የእናታችን እናት ናት ደግሞ ድንግል ማርያም። ስለዛም ጭምር የኚህ እናታችን ግድ ይላቸዋል። የወለደ አንጀት ነው ያላቸው። ልጃቸው እንዲጎዳባቸው አይፈልጉም። በጣም በሚያስገርም መልኩ ባሮክ ሲወጣ እማማ ምናልባት ሌላ የሚያስፈራራውት ልጅ እንኳን ካለ ወይ ሰዎች ከመጡ እኔ ልጆች ነኝ በአቅራቢያ ነው የምገኘው ደውሉልኝ ብዬ ነው የወጣሁት ነው የሚለው። ሁለተኛ ዓለም ደግሞ ፌር ሳትሆን አንተ ፌር ለመሆን የምትሞክሩ ኦርቶዶክሳውያን ጤነኛ ናቸው? ፍርድ እኮ እንደ ዛፍ አጋድሎ እየወደቀብን ነው ያለው። ቅድም ትዝታውን ስታነሳ ነበር። ትዝታው ይኸውላችሁ በቃ ትክክለኛ ሐሳብ ጋዜጠኛ ነጋሽ በዳዳ አስቀምጦልናል። አንደኛና ዋነኛው ከመናፍቃን ፊት ማለት ነው። መናፍቃን አሉ። ከመናፍቃን ፊት ቁመው የቤተ ክርስቲያናችንን ልጆች እያሳደዱ የሚያስጠጡ የሚያስተቹ እንዲወድቁ የሚያደርጉ እኛው ቤተ ክርስቲያን ውስጥ ያሉ የቤተ ክርስቲያን ልጆች ያልሆኑ ግን የሚመስሉ ናቸው። ይህን በደንብ ልታውቁት ይገባል። ማንም አይደለም መጥቶ የሚያሳስረን፣ ማንም አይደለም መጥቶ የሚናገረን። የራሳችን ልጆች የሆናችሁ ለቤተ ክርስቲያን በምታስፈልጉ ሰዓት የሌላችሁ ለቤተ ክርስቲያን የቆሙ ወንድሞች እህቶችን እየተቻችሁ ልትጥሉ የምትሞክሩ እናንተው ራሳችሁ ቤተ ክርስቲያን ውስጥ ያላችሁ የቤተ ክርስቲያን ልጆች ያልሆናችሁ ግን መስላችሁ የተቀመጣችሁ ናችሁ። ማንም ጥላት የለንም ከናንተ በስተቀር። ይሄንን በደንብ ልታውቁት ይገባል። በጣም በኦርቶዶክስነቴ ያፈርኩበትን ነገር ነው ዛሬ መነግራችሁ። ያው እኔም ምናልባት ከሚገደሉት ሰዎች መካከል አንደኛው ልሆን እችላለሁ። ምክንያቱ ደግሞ እንግዲህ እቺ ልጅ እንዳይደረገችው ከዚህ በፊት ሳደርግ ስለነበር ነው። ምናልባት እንደሱ ኃይለ ቃል ወይም የመሳሰሉትን ባላደርግ ወይም ሆን ብዬ ባላደርግም፣ ነገር ግን የእመቤታችን ምስል የቅዱሳን ምስል ቲሸርት ካተምን በኋላ እንጨመድዳለን። ማዳበሪያ ውስጥም ያው ጠቅጥቀን መቼም ከተጠቀምን በኋላ ቲሸርት ካተምን በኋላ መልሰን አንጠቀመውም እና ምን ልላችሁ ነው እንግዲህ እኔም የአንድ የኦርቶዶክስ እምነት ተከታይ ነኝ። ግን በዚህ ልክ ወርጄ የሰውን ሕይወት ከማጥፋት ሀሳብ አስተያየት ልሰጥ አልችልም። ማን እንዳስተማረንም አላቅም። የትኛው ቤተክርስቲያን እንደተማራችሁትም አላቅም። ከማን እንደተማራችሁትም አላቅም። ክርስቶስ የተሰቀለው እኮ ፋራ ሆኖ አይደለም፣ ፍቅርን ሊያስተምረን ነው እንጂ ሲገርፉት፣ ሲሰድቡት፣ ምን ሲሉት የመልስ ምት መስጠት ይችል ነበር። እናንተ ምናችን ተነካ ብላችሁ ነው የሰው ሕይወት የሰው ነፍስ እስኪጠፋ ዛቻና ማስፈራሪያ የምታደርጉት? ምናችን ተነካ ብላችሁ ነው? ፍቅርን ነው ያስተማረን። ይሄን የተማር ነው ቤተክርስቲያን ያስተማራችን ይሄንን ነው። ክርስቶስ ያስተማረን ይሄንን ነው። ራሷስ ድንግል ማርያም ያስተማረችን ይሄንን ነው። ይሄ ከኦርቶዶክስ እምነት በፍጹም የማይጠበቅ ነው። ሰው ይገደል እስከ ማለት እንዴት በምን አይነት መመዘኛ መዘናችሁት ነው? የማርያም ክብር እኮ ረቂቅ እኮ ነው። የክርስቶስ ክብር ረቂቅ እኮ በእኛ ጭንቅላት ራሱ የሚታሰብ እኮ አይደለም። እንዴት ብትወርዱ ነው የምታወራድሩት? ይሄን እንዴ እንኳን ክብሯ ሊነካ ቀርቶ ስለ ክብሯ ማሰብና ማውራት እንኳን አንችልም፣ የቆሻሻነታችን ጥግ። ስለዚህ እሷን ብቻ ሳይሆን የምትገድሉ ከሆነ በሺህ የሚቆጠሩ በጣም ብዙ ሺህ
የምስሎች ቲሸርቶችን ካተመ ምን ካልን በኋላ ጨምድጃለሁ። ስለዚህ እኔም አለው ቢሮ መምጣት ትችላላችሁ፣ አድርጉት። እንደ ክርስቶስ እኔም መስዋዕት መሆን እንጂ ሰውን መግደል ሰውን ማጥፋት አልተማርኩ። ይሄን ኦርቶዶክስነቴ። ሃይማኖታችንን ባታሰድቡ እላለሁ። እኔ እኮ እግዚአብሔርን እሺ ቆይ ምንድነው ቅድም እንዳልኩት አሁንም ቪዲዮ መስራት ግዴታ አይደለም። ቢያንስ ልጅቷን መቃወም ባትችሉ እባካችሁ የቤተ ክርስቲያን ልጆችን አትቃወሙ። እነሱን ለመጣል አትሞክሩ። ግደሉ የሚል የቤተ ክርስቲያናችን ትምህርት የለም። እናንተ ግደሉ ያሉትን 2-3 ግለሰቦች ይዛችሁ መታችሁ እንደ ሁሉም ኦርቶዶክሳዊ ጠቅልላችሁ የልጅቷን ጥፋት ሸፍናችሁ የነሱን አጉልታችሁ ልጅቷን እንደዚህ ተድበስብሶ እንዲያልፍ ነው የምትፈልጉት። በጣም የብልግናችሁ ጥግ። እኔንም ግደሉኝ ጀብድ ሰርተሃል እባክህ። ምን አይነት እንደዚህ ኩትት ያለ ወሬ ነው የምትናገረው? በቃ በአንተ ቤት በቃ ትልቅ ነገር ተናግረ ምናምን ሙተ። ኧረ ተው ቤተ ክርስቲያን እናስቀድሙ። ይህ ሰው ከጥልቁ ጋር ነው የሚሰራው። የ66 አባል ነው። ጤና ይስጥልኝ። ሻሎም ነው አቤልን ያላችሁበት ሰላም ለእናንተ ይሁን። እኔ ቢሾፕ ተመስገን ነኝ። ዛሬ ወደ እናንተ የመጣሁት ስለ አቤል አቡና ለሚባለው ግለሰብ ስለሱ ማታውቁትን ነገር ልነግራችሁ ነው ወደ እናንተ የመጣሁት። አቤል አቡና ማለት ሐሰተኛ ወንድም ነው። ገላትያ ምዕራፍ 2 ቁጥር 4 ላይ ሐሰተኞች ወንድሞች ይላል ጳውሎስ። እና ስለዚህ ጉዳይ ለምንድን ነው የምትዘሉት? ሐሰተኛ ነቢያቶችም ይላል። እናንተ እንደዛ ናችሁ። ያለ ወንድም ነው ወንድማችን፣ ትውልዱን እያጭበረበረ 24 ሰዓት ኦንላይን ቁጭ ብሎ እሱ አይጸልይም፣ የሚጸልዩትን የእግዚአብሔርን ሰዎች እንዲወድቁ ጉድጓድ የሚቆፍር ብዙ ዋጋ እየከፈሉ ወንጌልን ለዓለም እያዳረሱ ያሉ ወንድሞችን በተለያየ መንገድ በጋርድ ምናምን ነው ደግሞ የሚጠበቅ። ስለሱ ማውራት ፈልጋለሁኝና ይህ ሰው ከጥልቁ ጋር ነው የሚሰራው። የ66 አባል ነው። ይህንን እንድታውቁት። እሱን ሳታውቁ ሲያስመዘገበው እኮ የሚመስለው በስነ ስርዓት ሲያወራ በቃ የክርስቶስ ቅናት የያዘው መስሏችሁ ይህ ሰው የበግ ለምድ ለብሶ በወንጌል ስም በክርስቶስ ስም ነገር ግን ሐሰተኛ ነቢያት እያለ ብዙ ነገሮችን የወንጌልን ስም እያጠፋ ነው ያለውና ይህንን በቅንነት ነው የምነግራችሁ። በተከታታይም ደግሞ በዚህ ዙሪያ ላይ በዚህ ወንድም ላይ እንዲሁም ደግሞ በሌሎችም ላይ መስራት ፈልጋለሁ። ሐሰተኛ ነቢያት ናችሁ። እናንተ የምትሰሩትን ስራ ሙሉ ለሙሉ ስለሚያጋልጥ አሁን ከህዝቡ ጋር ምን ብላችሁ ለማጣላት መጣችሁ? የ666 አባል ነው ተናግረ ሙታል እንዴ! ምንድነው እንደዚህ? አሁን የሃይማኖት ምንድነው መምህር ነኝ ነብይ ነኝ የሚል ሰው እንደዚህ ያወራል? አያወራም። አሳፈናችሁት። ከዚህ በፊት ፓስተራችሁ ቤት የናንተ መምህራችሁ ቤት 2 ቀን ታፍኑ ቆይቶ ከዛ ፖሊስ ጣቢያ ሰጣችሁት ምናምን። ማን ነው የጥልቁ አባል? እውነተኛ እስኪ የእግዚአብሔር ሰው ያፍናል ወይስ ይታፈናል? ይሄንን እስኪ መልስልኝ አንተ ራስህ። እናንተ የምታፍኑት ናችሁ። የሚታፈነው የጥልቁ የጨለማው ዓለም የተገዛው ማን ነው እንዴ? ምኑ ናችሁ ነው? ኧረ ተው ጋብ በሉ። ሰው እንዳለ እኮ ጋብ ማለት እኮ አቅቶታል። ለማንኛውም ለዛሬ የነበሩን የዩቲዩብ ቪዲዮዎቻችን እነዚህ ይመስላሉ። እስከ መጨረሻው ድረስ ለተከታተላችሁኝ በጣም ከልቤ አመሰግናለሁ። ይህንን ቪዲዮ በደንብ ላይክ እና ኮመንት ሼር ማድረጋችሁን እንዳትረሱ። እስከ ቀጣይ ሳምንት ድረስ ቸር ያቆየን።